ሰላም እንዴት ናችሁ? ሰሞኑን የጠፋው ለመሰላችሁ መኖሬን በአንድ አዲስ ልፈስርላችሁ። ከዕለታት አንድ ቀን ሌሊት ሙሐመድ ጂኒዎች ወይም አጋንንት ይጋብዙትና ይጠፋል እና ኢብን መስዑድን እንዲህ ብለው ይጠይቁታል። አብረህ ነበርክን ጂኒ ሙሐመድን የጋበዘው ዕለት ይሉታል። እሱም እንዲህ ይላል፣ he said no አልነበርኩም አለ but we were in the companion of the messenger of Allah one night and we missed him ነገር ግን ከባልደረቦቹ ጋር አብረን ነበርን እናም አጣነው በዛን ሌሊት ይላል። we searched for him in the vales and the hills በኮረብታማና በሸለቆማ ቦታዎች ፈለግነው ነገር ግን አጣነው። he has either been taken away by jinns or has been secretly killed በጂኒ ወይንም በአጋንንት ተወስዷል ወይንም በድብቅ ተገሎ ይሆናል አለ። ከዛ the narrator said ተራኪው ከዛ እንዲህ ብሎ ይቀጥላል። we spent the worst night which people could ever spend እጅግ አስከፊ ወይንም አሰቃቂ ሌሊት ነው ያሳለፍነው ማንም ሰው ከሚያሳልፈው በላይ ይላል። when it was dawn we saw him coming from the side of Hira ጎህ ሲቀድ ግን ከሄራ አቅጣጫ ወይንም ያ ሄራ ዋሻ ቅድሚያ መገለጥ መጣልኝ ያለበት ከዛ ሲመጣ አየነው ዛንግቶ ማለት ነው። he the narrator reported we said messenger of Allah we missed you and searched for you but we could not find you and we spent the worst night which people could ever spend ከዛም ተራኪው እንዲላል ነብዩ እንዲህ ብለው ይሉታል ጠዋት ላይ ማለት ነው ጎህ ሲቀድስ ያገኙት እጅግ አሰቃቂ ሌሊት ነው ያሳለፍነው ፈለግን ልናገኝህ አልቻልንም ብሎ ይለዋል። ሙሐመድ ሲመልስ እንዲህ ይላል he the holy prophet said there come to me an inviter on the behalf of the jinn and I went along with him and I recited to them the Quran ተዛምን ይላል ሙሐመድ ከጂኒ ወገን የሆነ ጋባዥ ወደ እኔ መጣ ከዛም አብሬው ሄድኩኝ ከዛም ለጂኒዎቹ ቁርአንን አነበብኩላቸው ሙሉን አንብቡት ከዛ በኋላስ የሚመገቡት የድግሱ አጥንትና እበት ይፈቅድላቸዋል ምግባቸው ከዛ ምን ይሆናል አጥንትና የከፍቶች እዳሪ ከዛ በኋላ ምን አይነት መመሪያ ሰጠ አጥንትና እበት የጂኒዎች ወንድሞቻችሁ ምግብ ነውና በሱ እንዳትጠቀሙ ወይንም ኡዱም እንዳታደርጉበት እንዳትጠራሩ ቂጣችሁ ነው የወንድሞቻችሁ ምግብ ስለሆነ ብሎ መመሪያ ሰጠ። እኔስ እፎይ አጋንንት ጋብዞት አይደለም የጠፋው ነብዩ ግን አጋንንት ጋብዞት ነው የጠፋው።